አዲስ እንደተጀመረ ዋው እንዴት አይነት አዲስ ቤት ተከፈተ ያልንለት ቤት ትንሽ ቆይቶ ወይ እዛ ቤት አልሄድም ሊያስብለን ይችላል። ይሄ የብዙ ሆስፒታሊቲ ድርጅቶች፣ የብዙ ሆቴሎች፣ ካፌዎች፣ ሬስቶራንቶች እና ሌሎች የምግብና የመጠጥ የመኝታ አገልግሎት የሌጀር ታይም ፋሲሊቲ አገልግሎት የሚሰጡ ድርጅቶች ችግር ነው። እዛ ቤት ደንበኞች እያደር ቁጥራቸው እየቀነሰ ሲመጣ እንመለከተዋለን። መጀመሪያ ብዙ የነበረው ፖርሽን ወይም ደግሞ ተገቢና ትክክለኛ መጠን ያለው የፖርሽን ሳይዝ ሌላ ጊዜ ሲኔድ ቀንሶ ልናገኘው እንችላለን። ሳይዙ ብቻ አይደለም አይነቱ አንሶ ጣዕሙም ጣፍቶ ልናገኘው እንችላለን ማለት ነው። ሰላም ጤና ይስጥልኝ፣ እንደምሰነበታችሁ። ይህ ኢትዮ ሆስፒታሊቲ ነው። በዛሬው ቪዲዮ ቀጣይነት ያለው የሆስፒታሊቲ አገልግሎት የሚል ርዕሰ ጉዳይ ይዤላችሁ መጥቻለሁ። ይሄ ርዕሰ ጉዳይ ለሆስፒታሊቲ ኢንዱስትሪው በጣም መሰረታዊ የሆነ ርዕሰ ጉዳይ ነው። የብዙ ድርጅቶች ችግር ነው። የብዙ ድርጅቶች መገለጫ ነው። ብዙ ድርጅቶች ላይ የምናየው ችግር ነው ማለት ነው። በሆስፒታሊቲ ኢንዱስትሪያችን ላይ ያለማደግ መንስኤ ከሆኑት መካከል አንደኛውና ዋነኛው ነው። አገልግሎታችን ብዙ ጊዜ ኢን ኤቭሪ አስፔክት በብዙ አይነት መንገድ ዘላቂ ሳይሆን ሲቀር እንመለከተዋለን እና ቤቶች፣ ድርጅቶች በዛው ባሉበት እየረገጡ ከአመት ዓመት ተመሳሳይ ቤት ሆነው ሲቀጥሉ እንመለከታቸዋለን ማለት ነው። እድገት ሳያሳዩ፣ መሻሻል ሳያሳዩ፣ ትርፋቸውም በሚጠበቀው ደረጃ ልክ ሳያድግ ልናያቸው እንችላለን ማለት ነው በዛ መልኩ። ስለዚህ ዛሬ ቀጣይነት ያለው አገልግሎት ስንል ምን ማለት ነው? በምን ይገለጻል? በሆስፒታሊቲ ኢንዱስትሪ ለምንስ ይጠቅማል? እና አገልግሎታችን ቀጣይነት እንዲኖረው ምን ማድረግ አለብን? እንደ ሆቴል፣ እንደ ሬስቶራንት፣ እንደ ካፌ ወይም በርገር፣ ፒዛ ቤት ወይ ኬክ፣ ዳቦ ቤት ቢኖረን ቀጣይነት እንዲኖረው አገልግሎታችን ምን ማድረግ እንችላለን የሚለው አብረን እንመለከታለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎች ጋር እንዲደርስ ልታደርጉ ትችላላችሁ። አብራችን ቆዩ። መጀመሪያ እንደነገርኳችሁ ኮንሲስተንሲ በሆስፒታሊቲ ኢንዱስትሪ ቀጣይነት ያለው አገልግሎት ስንል ኢን ኤቭሪ አስፔክት ወይም በማንኛውም ነገር የምንሰጠው አገልግሎት ለደንበኞቻችን ለእንግዶቻችን የምንሰጠው አገልግሎት ተመሳሳይ ደረጃ ተመሳሳይ ኳሊቲ ሰርቪስ ያለው ኳሊቲ ስታንዳርድ ያለው ማለት ነው። ተመሳሳይ የጥራት ደረጃ ያለው የመኝታ አገልግሎት ስንሰጥ፣ ሬስቶራንት ሲመጡ፣ ባራችን ላይ ሲጠቀሙ፣ ሁሉም ቦታ ላይ ደረጃውንና ጥራቱን የጠበቀ አገልግሎት መስጠት ኮንሲስተንት ነው ሊያስብለን ይችላል። በጊዜም በአገልግሎት አይነትም ማለት ነው። ለምሳሌ አንድ ሰው ሰኞም ሊመጣ ይችላል፣ ሰኞ ሊያድር ይችላል፣ ሰኞ ሊቆይ ይችላል ቤታችን፣ ወይም ደግሞ ቅዳሜ ሊሆን ይችላል። ቀኑ ቢለያይም ዋቴቨር ዘ ታይም ኢዝ ቀኑ ቢለያይም ተመሳሳይ የሆነ አገልግሎት መስጠት ማለት ነው። ቅዳሜም ለሚመጣ ሰኞም ለሚመጣ ወይም ደግሞ አንድ ሰው ቁርስም ላይ ሊመጣ ይችላል፣ ወይም ምሳ ላይ ሊመጣ ይችላል፣ ወይ ራት ሊመጣ ይችላል። ስለዚህ በእነዚህ ቆይታዎቹ በእነዚህ አገልግሎት ኤክስፒሪየንሱ የገሱ ኤክስፒሪየንስ ላይ ተመሳሳይ አገልግሎት ተመሳሳይ ጥራት ያለው ደረጃ ያለው አገልግሎት መስጠት ማለት ነው። ኮንሲስተንት ነው የሚያስብለን። በአጠቃላይ በሆስፒታሊቲ ድርጅቶቻችን ቀጣይነት ያለው አገልግሎት ስንል በምን ሊገለጽ ይችላል የሚለውን ስንመለከት የመጀመሪያው ሰርቪስ ስታንዳርድ ነው። ሰርቪስ ስታንዳርድ ስንል ለምሳሌ ሰራተኞቻችን ለእንግዶች ሰላምታ የሚያቀርቡበት መንገድ፣ ትዕዛዝ የሚወስዱበት የሚቀበሉበት መንገድ፣ የሰርቪስ ቅልጥፍናው፣ ፍጥነቱ፣ አገልግሎት የሚሰጡበት ፍጥነት። የተወሰኑት አስተናጋጆች በፍጥነት አገልግሎት የሚሰጡ ወይም ቶሎ ትዕዛዝ ተቀብለው ቶሎ የሚፈለገውን ነገር አምጥተው እንግዳን የሚያስተናግዱ፣ አንዳንዶቹ ደግሞ ዘጌት የሚሉ መሆን መቻል የለበትም ማለት ነው። ስለዚህ ሰርቪስ ስታንዳርዳችን ኤቭሪዌር ባርም ውስጥ ሬስቶራንታችንም ውስጥ የመኝታ አገልግሎት የምንሰጥበት ስቴሽን ተመሳሳይ መሆን መቻል አለበት ማለት ነው። ሰርቪስ ስታንዳርዳችን በዚህ ይገለጻል። ስለዚህ አንደኛው ኮንሲስተንት የምናደርገው ነገር ቅዳሜም ለሚመጣ ሰኞም ለሚመጣ ከወር በኋላም ለሚመጣ የዛሬ ዓመትም ለሚመጣ የሚያገኘው አገልግሎት ደረጃ ተመሳሳይ መሆን መቻል አለበት። ወይም ደግሞ ደረጃው እያደገ የበለጠ ሌክዠሪየስ እየሆነ ምቾት ያለው እየሆነ ነው መምጣት ያለበት እንጂ የሚቀንስ መሆን መቻል የለበትም ማለት ነው። ስለዚህ ቀጣይነት ያለው ስንል አንዱ መገለጫው ይሄ ነው ማለት ነው። ሁለተኛው ፕሮዳክት ኳሊቲ ነው።
የምርት ጥራታችን ለምሳሌ የምንሰጣቸው አሜኒቲዎች፣ የንጽህና መጠበቂያዎች ጥራት፣ ምግባችን፣ መጠጣችን ጥራቱን የጠበቀ መሆን መቻል አለበት። ምን ጊዜም ማለት ነው። ተመሳሳይነት ያለው ሰኞ ለመጣ ደንበኛ ወይም በባለፈው ለመጣ ደንበኛ ጥራት ያለው ነገር ሽጠን ተመልሶ ደግሞ ሲመጣ ሩሙ የቆሸሸ አንሶላው ያልታጠበ ቢሆን ይሄ ቀጣይነት ያለው አያስብልን ማለት ነው። ግን የብዙ ድርጅቶች ባህሪ ወይም ደግሞ የብዙ ድርጅቶች ችግር ይሄ ነው ማለት ነው። መጀመሪያ አካባቢ ሲከፈቱ አካባቢ ወይም ለተወሰነ ጊዜ ከተከፈቱ ጀምሮ ለተወሰነ ጊዜ ለ2 ወር ለወር ምናምን ምናልባትም እስከ ዓመት ሊቆይ ይችል ይሆናል። ከዛ በኋላ ግን ተከታትሎ እያንዳንዱን የቤቱን እንግዶች አገልግሎት የሚያገኙበትን ነገር በሙሉ ኳሊቲ የሆነ ደረጃውን የጠበቀ አገልግሎት እና ምርት መስጠት በጣም ትልቅ ችግር ነው ሆኖ የምናገኘው ማለት ነው። ስለዚህ የምግቡ መጠን፣ የምግቡ ጣዕም፣ ፕሬዘንቴሽኑ፣ አቀራረቡ ሁሌም ተመሳሳይ መሆን መቻል አለበት ማለት ነው። ፖርሽን ሳይዙ ቀደም ከመግቢያ ላይ እንዳልኩት ፖርሽን ሳይዙ አንዳንድ ቤቶች መጀመሪያ ላይ ልክ ሲከፈቱ መጠነኛ ወይም በቂ ሆኖ ከዛ በኋላ ተመልሰን ስንሄድ እየቀነሰ ሊመጣ ይችላል። አይነቱም እንደዛው ብዙ አይነት የነበረው አይነቱ ቀንሶ ልናገኘው እንችላለን። ጣዕሙ ጠፍቶ ልናገኘው እንችላለን ማለት ነው። በጣም እጅ ያስቆረጥማል ብለን ያለለት የምግብ የነበራቸው ቤቶች ከዛ በኋላ እየቀነሰ ሊመጣ ይችላል። ይሄ ትልቁ መሰረታዊ የሆስፒታሊቲ ድርጅቶቻችን ችግር ነው። ሶስተኛው ብራንድ ኤክስፒሪየንስ ነው። ለእንግዶቻችን ኤክስፔክት አድርገው እንዲመጡ ያደረግናቸው መጀመሪያ ቃል የገባንላቸው ወይም ደግሞ በማስታወቂያም ሊሆን ይችላል፣ በመለጠፍም ሊሆን ይችላል፣ በኤኒሜስ ወይ መጀመሪያ ሲመጡ ሊሆን ይችላል፣ ወይም ደግሞ ሜኑ ላይ ያለው አይነት ሊሆን ይችላል። ቃል የገባነውን እናቀርባለን ያልነውን ነገር መልሰው ካላገኙት ተመልሰው ሲመጡ ካላገኙት ኮንሲስተንት አይደለም አገልግሎታችን፣ ቀጣይነት ያለው አይደለም ማለት ነው። ስለዚህ ይሄ አገልግሎታችን ላይ ችግር ያመጣል ማለት ነው። ቀጣይነት አለው የምንለው ብራንዳችን ሁሌም መገለጫውን አስቀጥሎ ስናገኘው፣ ሁሌም በቃሉ የሚገኝ ሲሆን፣ ፕሮሚስ ያደረግነውን ነገር ሁሌም ፕሮሚስ ባደረግነው ልክ ስንገኝ አገልግሎታችን ኮንሲስተንት ነው ልንል እንችላለን። ይሄ አንዱ አስፔክት ነው ማለት ነው። አራተኛው ኦፕሬሽናል ፕሮሲጀር፣ አሰራራችን እያንዳንዱ የምንሰራው ስራ፣ የሆነን ምግብ ለማምረት የምንሰራው ስራ፣ የሆነን ምግብ ለማዘጋጀት ለማቅረብ የምንሰራው የምንከተለው ሂደት በሙሉ ተመሳሳይነት ያለው መሆን መቻል አለበት ማለት ነው። የሆነን ኬክ ለሆነ እንግዳ ስንሰራ በሌላ አይነት መንገድ ተመሳሳይ አይነት ኬክ ሆኖ ተመሳሳይ አይነት የሆነ ምግብ ሆኖ የምንከተለው መንገድ ለአንዱ ሌላ መንገድ ለሌላኛው ሌላ መንገድ መሆን መቻል የለበትም ማለት ነው። እጃችን ተመሳሳይ መሆን መቻል አለበት። ቴስቱ ተመሳሳይ የሚሆነው በዛ መንገድ። ስለዚህ ስታንዳርድ ኦፕሬቲንግ ፕሮሲጀር ሴት ማድረግና ያንን ስታንዳርድ ኦፕሬቲንግ ፕሮሲጀር ወይም ኤስኦፒ መከተል አለብን ማለት ነው። ስለዚህ ኦፕሬቲንግ ፕሮሲጀሮቻችን ስንከተል ሁሌም ኮንሲስተንት ነው ያስብለናል ማለት ነው። ስራችንም ደግሞ የተቀላጠፈ ኤፊሽንት የሆነ ያደርግልን ኢን ኤቭሪ አስፔክት ማለት ነው። ማንኛውንም አገልግሎት ስንሰጥ እንግዲህ ስታንዳርድ ኦፕሬቲንግ ፕሮሲጀር ወይም ደግሞ ኤስኦፒ ይኖረዋል። ስራችን የምንሰራበት ቅደም ተከተል፣ ለምሳሌ እንግዳ ሬጂስተር ሲያደርግ፣ እንግዳ ሪዘርቭ ሲያደርግ የምንከተላቸው ቅደም ተከተሎች አሉ። እነዚያን ቅደም ተከተሎች ሁሌም ተመሳሳይ መሆን መቻል አለባቸው። ሌላ ጊዜ በፍጥነት ሌላ ጊዜ ደግሞ የሚዘገይ ብዙ የሚያስቆይ መሆን መቻል የለበትም፣ የሆነ የተለየ ችግር ካላጋጠመን በስተቀር ማለት ነው። ያም ደግሞ ከሆነ እንግዶችን ይቅርታ ጠይቀን የምናስተካክለው መሆን መቻል አለበት ማለት ነው። ስለዚህ ኮንሲስተንት ነው ስንል አንዱ መገለጫ ይሄ ነው። ሌላው አገልግሎታችን ኮንሲስተንት ነው የሚለው መገለጫ ገስት ኤክስፒሪየንስ ታች ፖይንት የምንላቸዋሉ። በተለይ ፖይንት ኦፍ ሴል የምንላቸው ላይክ ፍሮንት ኦፊስ፣ እንግዶች ሬስቶራንት ላይ ሊጠቀሙ ሂደው የሚቀመጡበትና ትዕዛዝ የሚሰጡበት ቦታ ወይም ደግሞ ከአገልግሎት ከሚሰጠው ሰው ጋር የሚገናኙበት ቦታ አለ፣ ሩማቸው። እነዚህ ገስት ኤክስፒሪየንስ ታች ፖይንት ናቸው ወይም ደግሞ አገልግሎት የሚወስዱባቸው ቦታዎች ናቸው ማለት ነው። እነዚህ ቦታዎች ላይ ሁሌም ተመሳሳይ የሆነ አገልግሎት መስጠት መቻል አለበት። የሰራተኞቻችን ዩኒፎርም የሆነ ሰርቪስ አሰጣጥ፣ ቀደም እንዳልኩት ሰላምታ አሰጣጣቸው፣ እያንዳንዱ የሚያቀርቡት ነገር፣ ዲስክራይብ የሚያደርጉበት መንገድ፣ ሁሉም ነገር ቀጣይነት ያለው ተመሳሳይነት ያለው ደረጃውን የጠበቀ ስታንዳርድ የሆነ መሆን መቻል አለበት ማለት ነው። ስለዚህ ኮንሲስተንት ነው ስንል አንዱ መገለጫ ይሄ ነው ማለት ነው።
እንግዶች አገልግሎት የሚያገኙበት ቦታ ላይ ብቻ ሳይሆን ከሄዱም በኋላ ኮንታክት ልናደርጋቸው እንችላለን። ለምሳሌ ሰርቬይ ልንወስድ እንችላለን። አገልግሎታችን እንዴት ነበረ፣ ወይም በሰላም ገቡ ወይ ወደሚፈልጉበት ቦታ በሰላም ሄዱ ወይ ብለን ኮንታክት ልናደርጋቸው እንችላለን። ያን የምናደርግ ከሆነ ሁሌ ያ ነገር መቀጠል መቻል አለበት። የሆነ ጊዜ ያንን ነገር የምንጠይቅ እንደዛ የምናደርግ ፊድባክ የምንሰበስብ፣ የሆነ ጊዜ ደግሞ የምናቋረጠው መሆን መቻል የለበትም ማለት ነው። ስለዚህ በአገልግሎት ጊዜም ከአገልግሎት በኋላ የምናደርጋቸው የምንሰጣቸው ሰርቪሶች ቀጣይነት ያላቸው መሆን መቻል አለባቸው። አንዱ መገለጫ ይሄ ነው ማለት ነው። እነዚህ መገለጫዎቹ ናቸው፣ አስፔክቶቹ ናቸው። የሆስፒታሊቲ አገልግሎት ቀጣይነት ያለው ነው ስንል በእነዚህ ሊገለጽ ይችላል። እነዚህ ቦታዎች ላይ ወይም የእነዚህ አገልግሎት ምርትና አገልግሎታችን የምንሰጥባቸው የምንሸጥባቸው ቦታዎችና ሁኔታዎች ላይ ቀጣይነት ያለው አድርገን ማሳየት መቻል አለብን ማለት ነው። ይህን ሁሉ የምናደርገው ለምንድን ነው? ቀጣይነት ያለው ማድረግ ለምን አስፈለገ? እንግዲህ አገልግሎት የምንሰጠው ከፍተኛ ገቢ ለማግኘት፣ ተወዳዳሪ ለመሆን፣ በገበያው ለመቀጠል፣ ፋይናሊ ከፍተኛ ገቢ አግኝተን የበለጠ ለማደግ ነው። የበለጠ ማደግ የሚባለው ደግሞ ሁሌ ተመሳሳይ ገቢ ያለው፣ ሁሌ ተመሳሳይ ሁኔታ፣ ሁሌ ተመሳሳይ ምርትና አገልግሎት የሚሰጥ ማለት አይደለም። እያደገ እየተሻሻለ ምናልባትም ብራንች እየከፈተ ወይ ደግሞ እዛው ላይ ኤሪያውን እያሰፋ መሄድ መቻል አለበት አንድ ድርጅት። ስለዚህ ቀጣይነት ያለው አገልግሎት ስንሰጥ ነው ይሄ ኢንሹርድ የምናረጋግጠው ማለት ነው። ለምን ይጠቅማል ቀጣይነት ያለው አገልግሎት መስጠት ካለን የመጀመሪያው ኢት ቢልድ ትረስት ኤንድ ሎያሊቲ ነው። በእንግዶቻችን ተአማኒነትን ያረጋግጥልናል። እንግዶች ደግሞ ኢንሪተርን ሎያል ይሆኑልናል ማለት ነው። እኛ ታማኝነታችን የምናሳይበት ኮንሲስተንት ከሆነ ነገም ዛሬም ከነገም ወዲያ ለሚመጡ እንግዶች ተመሳሳይነት ያለውና ጥራቱና ደረጃውን የጠበቀ አገልግሎት የምንሰጥ ከሆነ ሁሌም ታማኝነታችን የተረጋገጠ ይሆናል ማለት ነው። ታማኝነታችን ከተረጋገጠ ደግሞ እንግዶች ለእኛ ምን ይሆናል? ሎያል ይሆናሉ። መቼም የትም ቦታ ቢመጡ ሁሌም እኛ ወደኛ ቤት ነው የሚመጡት ማለት ነው። ሁሌም ወደኛ ቤት መምጣት ይጓጓሉ ማለት ነው። ስለዚህ ተመላልሰው እንዲመጡ ማድረግ ደግሞ ቀላል ማርኬት አይደለም። የአንድ እንግዳ ተመልሶ መምጣት ለዛ ቤት ማደግ፣ ለዛ ቤት ገበያ በጣም ትልቅ አስተዋጽኦ ያለው ነው ማለት ነው። ስለዚህ ትረስት ቢውልድ ያደርጋል። ከስተመሮች ሎያል እንዲሆኑ፣ ለእኛ ታማኝ እንዲሆኑ እና ተመላልሰው እንዲመጡ ቋሚ ደንበኞች እንዲሆኑ ያደርጋል ማለት ነው። ሁለተኛው ኢቲናንስ ሬፑቴሽን፣ ዝናን ያተርፍልናል፣ ስማችን ይገነባልናል። ቋሚ የሆነ ቀጣይነት ያለው አገልግሎት ከሰጠን ስማችን ይገናል። ሁሌ እዛ ቤት እኮ የሚሰጠው አገልግሎት በጣም የሚገርም ነው ይላሉ። ወርድ ኦፍ ማውዝ ይሰራልናል ማለት ነው። ምንም ለማስታወቂያ ሳንከፍል እንግዶቻችን በምንሰጣቸው ደረጃውን የጠበቀ ሰርቪስ ወርድ ኦፍ ማውዝ ይሰሩልናል። እዛ ቤት መሄድ አለባቸው፣ እዛ ቤት በጣም ጥሩ ነገር አለ ይሉልናል፣ ይሸጡልናል፣ ያሰሙልናል ማለት ነው። ይሄ ደግሞ ወርድ ኦፍ ማውዝ እንደምታውቁት አንዱና በጣም ዋነኛው የማርኬቲንግ ስትራቴጂ ነው ማለት ነው። ስለዚህ ኮንሲስተንት የሆነ አገልግሎት ስንሰጥ ይህንን ጥቅም እናገኛለን። ሌላው ኢት ሪዲዩስ ኮምፕሌንትስ፣ ቅሬታን ይቀንስልናል። ተመሳሳይነት ያለው ቀጣይነት ያለው አገልግሎት የምንሰጥ ከሆነ ቅሬታ አይኖርም። ነገር ግን ዛሬ ጥሩ አይነት አገልግሎት ፖርሽኑ የበዛ ወይም መጠነኛ ለዛ የሚበቃ ሰጥተን ነገ ተመልሶ እንግዳ ሲመጣ የሚያንስ ከሆነ ኮምፕሌንትን እንዴ ዛሬ ምንድን ነው መጠኑ አነሰሳ፣ ክፍያዋ አይመጣጠን የሚሉ ቅሬታዎች ይኖራሉ። ቅሬታዎች ብቻ አይደሉም፣ የእንግዳ እስከ መቅረት ድረስ ሊያደርሰው ይችላል። ይሄ በጣም የብዙ ቤቶች ችግር። ተገልጋዮችን፣ አገልግሎት ሰጪ ድርጅቶችን ይህንን ነገር ኖቲስ ታደርጉታላችሁ ብዬ አስባለሁ። ለምሳሌ በቅርብ አንድ የሆነ ቡና ቤት ከተከፈተ አክቹዋሊ ቆይቷል፣ ግን አዲስ ብራንች ነው። እዛ ቤት ቀመስና በጣም ጥሩ ቡና ነው ያላቸው፣ ጥሩ ቴስት ነው ያለው። ጓደኞቻችንና ተመላልሰን እንሄድ ነበር እዛ ቤት። ያደር ምን ሆነ? መጀመሪያ በቅልጥፍና ያስተናግዱን የነበረው አስተናጋጆች መጥተው አገልግሎት የሚወስዱበት ጊዜ እየቀነሰ መጣ። እየቆዩ ነው የሚመጡት አገልግሎት ለመስጠት። በቃ እስከ 20 ደቂቃ ሁሉ ልንጠብቅ እንችላለን ማለት ነው። አገልግሎት መስጠት ብቻ አይደለም፣ ታዘው እንሄዳሉ። ዘን አገልግሎቱ የሚመጣበት ቡናው የሚመጣበት እስከ 30 ደቂቃ ድረስ ይቆያል ማለት ነው። ዘን ምንድን ያደረግነው? በቃ ከዛ ቤት መሄድን አቆምን ማለት ነው። የብዙ እንግዶች የብዙ ደንበኞች ገጠመኝ ይሄ ሊሆን የሚችለው ማለት ነው። እሱ ከፍሎ ነው የሚጠቀመው። ስለዚህ ከፍሎ ለሚጠቀመው ነገር ጊዜውን ሊያባክን አይችልም ማለት ነው። ሰው ተመልሶ ይሄዳል፣ ወይም ደግሞ ድጋሚ ሊመጣ አይችልም ከዛ ቤት ማለት ነው። ድጋሚ ያለመምጣቱ ብቻ አይደለም ጉዳቱ፣ ቅድም ወርድ ኦፍ ማውዝ ይሰራልናል ያልነው እንግዳ ደንበኛ
ወርዶ ማውዙ በተቃራኒ ይሆናል ማለት ወይ እዛ ቤት እንዳትሄዱ እዛ ቤት እንደዚህ ያደርጋሉ ብሎ እንግዶችን ሁሉ ሊያስቀርብን ደንበኞቻችን ሊያስቀርብን ሁሉ ይችላል ማለት ነው። ኔጌቲቭ የሆነ አስፔክት ደግሞ ቶሎ ነው የሚዛመተው። ዛሬ ደግሞ እንደምታውቁት ጊዜው የሶሻል ሚዲያ ነው። ሰው ነገሮች በቀላሉ ሊዛመቱ ይችላሉ ማለት ነው። ስለዚህ አንዱ ኮንሲስተንት የሆነ አገልግሎት መስጠታችን ቅሬታን ይቀንስልናል ማለት ነው። ሌላው ኮንሲስተንት የሆነ አገልግሎት ጠቅሙ ኢት ስትሬንግዘንስ ብራንድ አይደንቲቲ የብራንዳችን መለያ እንዲጠናከር ያደርገዋል። ማለት የገባነውን ቃል የበለጠ እያጠናከርን የበለጠ እየተገበርን እንግዶች ኤክስፔክት አድርገው የመጡትን ነገሮች እንዲያገኙ እያደረግን የበለጠ ብዙ አይነት ነገር ዳይቨርሲፋይድ የሆነ አገልግሎት፣ ሰርቪስ፣ ፕሮዳክት ጥራቱን የጠበቀ ፕሮዳክት እንዲያገኙ እያደረግን እንሄዳለን ማለት ነው። ያ ደግሞ ብራንድ አይደንቲቲያችን መለያችን ዋው እዛ ቤት የነከሌ ቡና እኮ በጣም እንደዚህ ነው፣ የነከሌ ምግብ አይነት የመኝታ አገልግሎት በጣም ጽዳት ያለው ነው፣ ምቾት ያለው ነው፣ ኮምፎርቴብል ነው የሚለው ነገር የበለጠ እየተገነባ እያደገ እንዲሄድ ያደርግልናል ማለት ነው። ሌላው ኢት ኢምፕሩቭስ ኦፕሬሽናል ኤፊሽንሲ ኮንሲስተንት ከሆነ ኦፕሬሽናል ኤፊሽንሲያችን አንድን ነገር የመስራት የመፈጸም ብቃታችን እያደገ እየተሻሻለ ይመጣል ማለት ነው። ሁሌ ኢምፕሩቭድ የሆነ ወደኋላ የሚሄድ አይሆንም ማለት ነው። ኮንሲስተንት ከሆነ የበለጠ እያደገ አገልግሎታችን ብቃት ያለው ጥራት ያለው እንዲሆን ሰራተኞቻችን በዛ መንገድ ደረጃውን የጠበቀ አገልግሎት እንዲሰጡ እያደረግን እንድንሄድ ይጠቅመናል ማለት ነው። ስለዚህ ኮንሲስተንት ማድረግ ይሄ ጥቅም አለው። እነዚህን ጥቅሞች ካየን ድርጅታችን አገልግሎቱን አስቀጥሎ እንዲሄድ የምናደርገው ምንድን ናቸው መንገዶቹ የሚለውን ስንመለከት የመጀመሪያው ስልጠና ትሬኒንግ፣ ለሰራተኞቻችን ስልጠና መስጠት አመራሮቹን ጨምሮ ማለት ነው። ሁሉም ሰራተኛ ስለዛ ቤት ስታንዳርድ፣ ስለዛ ቤት አሰራር፣ ስለ አገልግሎት አሰጣጡ፣ ስለ አዳዲስ ትሬንዶች ሁሌም ስልጠና መስጠት ያስፈልጋል ማለት ሁሌ አፕዴት ማድረግ ያስፈልጋል። እንደምታዩት እና እንደምታውቁት ጊዜው በየጊዜው ነገሮች ይቀያየራሉ። ቴክኖሎጂ ይቀያየራል፣ አገልግሎት አሰጣጡ ይቀያየራል፣ የደንበኞች ፍላጎት ይቀያየራል፣ ትሬንዱ ይቀያየራል፣ የሚፈልጉት ነገር ይቀያየራል። ስለዚህ ሰራተኞች ከዛ ጋር እንዲላመዱ ከቤቱ ስታንዳርድ ሩል ኤንድ ሬጉሌሽን ጋር እንዲላመዱ ስልጠና መስጠት ያስፈልጋል። አዳዲስ ሰራተኞች ሲመጡ ቶሎ ማላመድና ስልጠና መስጠት ያስፈልጋል ማለት ነው። በዚህ መንገድ ሰራተኞች ስለ ሰርቪስ ስታንዳርዳችን፣ ስለ ፕሮዳክት ኖሌጅ እንዲኖራቸው ቤታችን ላይ ምን ይሸጣል፣ ምን አይነት ፕሮዳክት፣ ምን አይነት ምርት፣ ምን አይነት አገልግሎት ነው የሚሰጠው የሚለውን ኢንፎርምድ እንዲሆኑ ማድረግ ያስፈልጋል። ስለ ኤስኦፒያችን ስታንዳርድ ኦፕሬቲንግ ፕሮሲጀራችን ማወቅ አለባቸው ሰራተኞቻችን። በዛ መንገድ እንዲተገብሩ በማድረግ ቀጣይነት ያለው አገልግሎት መስጠት እንችላለን ማለት ነው። ግን ስለ አሰራራችን የሆነ ነገር ሲሰራ እንዴት ምን መከተል እንዳለበት የማያውቅ ሰራተኛ ሊያዘገይ ይችላል ማለት ነው። ለምሳሌ ወይም ደግሞ ጥሩ የነበረውን ነገር አበላሽቶ ወይ ሌላ ጣም ከዚህ በፊት ያልነበረ የቤታችን መለያ ያልነበረ ጣም ሊሰራብን ይችላል ማለት ነው። ስለዚህ ለዛ ስልጠና መስጠት አንዱ ኮንሲስተንሲያችን ልናስቀጥልበት የምንችልበት ሜካኒዝም። ሁለተኛው ስታንዳርድ ኦፕሬቲንግ ፕሮሲጀር ሴት ማድረግ፣ ኤስኦፒስ ቢውልድ ማድረግ። እያንዳንዱ ነገር አገልግሎት ስንሰጥ ፍሮንት ኦፊስ ላይ ሪዘርቬሽን ስንሰጥ ስለ ቼክኢን ስለ ቼክአውት ፕሮሲጀሮች ኤስኦፒስ ማዘጋጀት ያስፈልጋል። ኪችን ላይ የሆነ የምግብ አይነት ሲሰራ ምንድነው መከተል ያለበት፣ ምንድነው መጨመር ያለበት የሚለው እያንዳንዱ ነገር ኤስኦፒ ማዘጋጀት ያስፈልጋል። ሰርቪስ ዌይተሮች፣ አስተናጋጆች መስተንግዶ ሲሰጡ እንዴት መስጠት እንዳለባቸው ኤስኦፒ ማዘጋጀት ያስፈልጋል። ሃውስኪፒንግ ሩም ስታጸዳ አንዲት የሩም አቴንዳንት ምን መከተል እንዳለባት ኤስኦፒ ማዘጋጀት አለበት። በዛ መንገድ ኤስኦፒ በማዘጋጀት ያንን በመከተል ሁሌም ቀጣይነት ያለው ያልተጓደለ ንጹህ የሆነ ኮምፎርቴብል የሆነ ሃይጂኒክ የሆነ ኤስቴቲክ ቫልዩ ያለው አገልግሎት መስጠት እንችላለን ማለት ነው፣ ሁሌም ማለት ነው። ስለዚህ በዚህ መንገድ ኮንሲስተንሲያችን ማስጠበቅ እንችላለን። ሌላው ሶስተኛው ቀጣይነት ያለው አገልግሎትን ማስጠበቅ የምንችልበት ኳሊቲ ኮንትሮል ነው። ጥራት ያለው አገልግሎት የምንሰጥበትን ሜካኒዝም ስትራቴጂዎች ሴት ማለት ጥራት ያለው አገልግሎትን እንድንሰጥ የሚያስችሉንን ሂደቶች መከታተል ወይም ደግሞ ዘዴዎች መዘርጋት ማለት ነው። ለምሳሌ ፍተሻ ማድረግ፣ ኢንስፔክት ማድረግ፣ ኦዲት ማድረግ፣ ቼክ ሊስት ማዘጋጀት። በዚህ መንገድ ሱፐርቫይዝ በማድረግ በመደገፍ በመከታተል ኳሊቲ ኮንትሮል ማድረግ ያስፈልጋል ማለት ነው። ኢን ኤቭሪ አስፔክት ኢን ኤቭሪ ፕሌስ አገልግሎት
የምንሰጥበት ምርታችን የምንሸጥበት እያንዳንዱ ቦታ ላይ እና ራሱ ምርታችንን ጥራቱን መጠበቅ መፈተሽ ያስፈልጋል ማለት ነው። በዚህ መንገድ ኮንሲስተንሲያችን ማስቀጠል እንችላለን። ሌላው ኮንሲስተንሲያችን ማስቀጠል የምንችልበት ቴክኖሎጂ በመጠቀም ቀደም እንዳልኩት ግሎባላይዜሽን ያመጣው አድቫንቴጅ አለ፣ ፕላስ ደግሞ የጨመረው ነገር አለ። ኮምፒቲሽን እንዲጨምር አድርጓል። ከዛ ነገር መካከል አንዱ ቴክኖሎጂ ነው። የሆስፒታሊቲ ኢንዱስትሪ ላይ ብዙ ቴክኖሎጂዎች አሉ። ያንን ሊያግዙን የሚችሉ ቴክኖሎጂዎችን መጠቀም ያስፈልጋል። አሁን ላይ ያለው የቡናና ሻይ ማሽን እንዴት አይነት ነው? ለምሳሌ ማኑዋል አለ፣ ዘን አውቶማቲክ አለ። እንደ ቤታችን ስታንዳርድ ሊሆን የሚችለው ቀልጣፋ አገልግሎት ይሰጥልናል ብለን የምናስበውን ማሽን ማስገባት ይኖርብናል ማለት ነው። የሪዘርቬሽን ሶፍትዌሮች አሉ፣ የአሴት ማኔጅመንት፣ የኢንቬንቶሪ ማኔጅመንት ሶፍትዌሮች አሉ። ቤታችንን ቀልጣፋ የሆነ አገልግሎት እንዲሰጡ የሚያደርጉልን ንብረት ለመቆጣጠር አጠቃላይ አገልግሎታችን ለመስጠት በሆቴልም በሬስቶራንትም በካፌም በማንኛውም የሆስፒታሊቲ ድርጅቶች ላይ አገልግሎታችን ቀልጣፋ ሊያደርጉልን የሚችሉ ቴክኖሎጂዎችን መጠቀም ኮንሲስተንት የሆነ አገልግሎት እንድንሰጥ ያግዘናል ማለት ነው። ስለዚህ በዚህ መንገድ ይህን በመጠቀም ኮንሲስተንሲያችን ማስቀጠል እንችላለን። ሌላው ኮንሲስተንት የሆነ አገልግሎት እንድንሰጥ የሚያስችልን ሊደርሺፕ ኤንድ ካልቸር ነው። ካልቸር ቢውልድ ማድረግ አለብን። ቤታችን ሰራተኞቻችን ሊከተሉት የሚገባ ለድርጅታችን መለያ የሆነ ካልቸር ቢውልድ ማድረግ አለብን። ኤኔቭሪ አስፔክት ማለት የቤታችን መገለጫ የሆነ ባህል፣ ቤታችን ባህል ሊያደርገው የሚገባ ድርጅታችን ባህል ሊያደርገው የሚገባ ነገር መኖር መቻል አለበት። የሰላምታ አሰጣጣችን፣ የአገልግሎት አሰጣጣችን ቅልጥፍና፣ ጽዳታችን፣ የቤታችን ምቾት፣ ባህል የምናደርገውን ነገር ሴት ማድረግ መቻል አለብን ማለት ነው። ይሄን ለማድረግ ደግሞ ሊደርሺፕ ያስፈልጋል። አመራር በጣም ማተር ያደርጋል። ሰርቶ የሚያሰራ አርአያ የሆነ ድርጅቱን ወይም ደግሞ ባለቤቱን ብቻ ሳይሆን ሰራተኛውንም ጭምር ሪፕሬዘንት ሊያደርግ የሚችል ሁሌ ስራው እንዲሰራለት የሚፈልግ አይደለም ብቻ አይደለም፣ ስራውም እንዲሰራለት ሰራተኛውም ደግሞ በትክክል ሪፕሬዘንት እንዲደረግ መብቱ እንዲከበር ግዴታውንም በዛው ልክ እንዲያውቅ የሚያደርግ እየሰራ የሚያሰራ ከፊት ቀድሞ የሚታይ ማለት ነው። ወክ ዘቶክ የሆነ የተናገረውን ይሆናል ያለውን የሚያከብር ቃሉን የሚያከብር ማለት ነው። እንደዚህ አይነት አመራር ሲኖር ኮንሲስተንት የሆነ አገልግሎት ለመስጠት እንችላለን ማለት ነው። ሌላው ሜካኒዝም ፊድባክ ነው። አስተያየት፣ ግብረ መልስ መሰብሰብ ከሰራተኛም ከተገልጋይም አስተያየት መሰብሰብ በጣም መሰረታዊ ነገር ነው። ድርጅታችን እንዲያድግ ቀጣይነት ያለው እንዲሆን እየተሻሻለ እያደገ እንዲመጣ ከፈለግን አስተያየት መሰብሰብ በጣም ወሳኝ ነገር። አስተያየት ይገነባል። ፖዘቲቭም ይሁን ኔጌቲቭ ፊድባክም ሊሆን ይችላል። ያለንን ጠንካራ ነገር የበለጠ እናስቀጥለዋለን። በተለይ ኔጌቲቭን ደግሞ አሻሽለን ጋፓችን ፊል አድርገን እንደኔል ያስችለናል ማለት ነው። ስለዚህ የትኛው አገልግሎታችን ላይ የትኛው ምርታችን ላይ ችግር አለ የሚለው በተለያዩ የፊድባክ መሰብሰቢያ መንገዶች ፊድባክ መሰብሰብ፣ ያንን ነገር ደግሞ ኤክሰርሳይዝ ማድረግ ለማስተካከል መሞከር፣ ሁሌም እየተሻሻለ እንሄዳለን ማለት ነው። ፊድባክ እንግዲህ ቀደም እንዳልኩት አንዱ የኳሊቲ ኮንትሮል ሜካኒዝም ጥራቱን የጠበቀ አገልግሎት እንድንሰጥ ከሚያስችሉ ሜካኒዝሞች፣ ስትራቴጂዎች አንዱ ቱል ነው ማለት ነው ፊድባክ። ስለዚህ በዚህ መንገድ አገልግሎታችን ቀጣይነት ያለው እንዲሆን ማድረግ እንችላለን ማለት ነው። ስለዚህ በዛሬው ቪዲዮ ቀጣይነት ያለው አገልግሎት ማለት ምን ማለት ነው፣ በሆስፒታሊቲ ኢንዱስትሪ እንዴት ይገለጻል፣ ቀጣይነት ያለው አገልግሎት ስንል ለምን ይጠቅማል፣ እንዴትስ ቀጣይነት ያለው አገልግሎት መስጠት እንችላለን፣ ወይም ደግሞ ምን በማድረግ አገልግሎታችን ቀጣይነት ያለው እንዲሆን ማድረግ እንችላለን የሚሉትን ጉዳዮች ነበረ የተመለከትነው። እንግዲህ ይህ የሚጠቅም ነገር እንዳገኛችሁ ተስፋ አድርጋለሁኝ። በተለይ የሆቴል ባለቤቶች፣ የሆስፒታሊቲ ድርጅቶች ባለቤቶች፣ አመራሮች፣ ሊደርሽፕ ላይ ያላችሁ፣ ማኔጀሪያል ሌቭል ላይ ያላችሁ፣ እንዲሁም አጠቃላይ የሆስፒታሊቲ ኢንዱስትሪ ላይ ያላችሁ ባለሙያዎች በሙሉ ይሄ ጉዳይ በጣም መሰረታዊ ጉዳይ ነው። የሆስፒታሊቲ ዘርፋችን እንዲያድግ ከሚያስችሉ ነገሮች መካከል መሰረታዊ የሆነ ጉዳይ ነው ማለት ነው። ቀጣይነት ያለው አገልግሎት በመስጠት ድርጅታችን የበለጠ እያደገ ትርፋማ እየሆነ ተወዳዳሪ እየሆነ ደረጃውን የጠበቀ እየሆነ እንዲመጣ ያደርግልናል ማለት ነው። በዚህ መንገድ ብዙ ከስተመሮችን ወደ እኛ ማምጣት እንችላለን። ስለዚህ ቪዲዮውን እንደወደዳችሁ ተስፋ አድርጋለሁኝ። ለሌሎች እንዲደርስ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ጥያቄ፣ ሀሳብ፣ አስተያየት ካላችሁ እንደዚሁም ደግሞ
ድርጅታችሁ በዚህ መንገድ ተወዳዳሪና ቀልጣፋ አገልግሎት እንዲሰጥ ስልጠና ከፈለጋችሁ ከታች በማስቀምጠው አድራሻ በቴሌግራም በኢሜይል ወይም ደግሞ ቀጥታ በስልክ ልደውሉልኝ ልታገኙ ትችላላችሁ ማለት ነው። መልካም ጊዜ